የሚጸልይን ሰው መርታት ይከብዳል። ጊዜ ሰጥተህ ፈጣሪህን ልታገኝ ፈጣሪህን ልታወራ የምትሰጣት ቦታ ግን በእግዚአብሔር ዘንድ ትቆጠራለች። ላንተ ሊጨንቅ ይችላል፣ ጊዜህን ሊበላብል ሊወስድብህ ይችላል። እግዚአብሔር በልክ የሚሰፋ አምላክ ነው። የጠበበህን የሚያነሳል የሰፋህን በልክ የሚያጠብልህ እግዚአብሔር ብቻ ነው። ስለሰጠኝም ስለነሳኝም ስላደረገልኝ ነገር ተመስገን። ጌታ ሆይ ሁለት ነገርን ካንተ ሻለሁ፣ ሳልሞትም አትከልክለኝ፣ ከንቱነትና ሐሰተኛነትን ከኔ ያርቃቸው፣ ድህነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝ እንጀራ አትከልክለኝ ይላል። ጸሎት ምንድነው? እንዴት ነው የሚጀመረው? ጸሎት ማለት ድልድይ ነው። ድልድይ ማለት ከማጋሩ መገናኝበት ወዴት ነው የሚሻገርበት ብትል ከፈጠረህ እዚህ ላደረሰ ከአምላክህ የምታወራበት ቋንቋ ወይም የምትነጋገርበት መንገድ ጸሎት ይባላል። ለፈጠረህ ለልዑል እግዚአብሔር የምታደርሰው መልእክት ሊኖር ይችላል፣ የምታቀርብለት ጥያቄ ሊኖር ይችላል። እነሱን በጸሎት ጊዜ ሰጥተህ ወደ አምላክህ ነው ልትጸልይ የምትችለው። አንዳንድ ጊዜ ጸሎት ምን ይመስለዋል ሰው ጸሎት ለምን አታደርግም ይባላል። ሰው ይሄ ፈተና ገጠመኝ ህይወቴ ላይ መጣብኝ ብሎ ሰው ሲያስብ ለምን ይሄን ነገር እንዴ ለምን አትጸልይ ስትለው ጸሎት ምን እንደሆነ የማያውቀው ጸሎት ደግሞ ወይ አባታችን ነው ብሎ ሊጀምር ይችላል፣ እመቤታችን ብሎ ሊጨርስ ይችላል። ሰው እንዳወቀበትና እንደተማረበት መልኩ ነው እንደነገርከው ወይም ደግሞ እንደሚያውቀው ነገር ነው። ግን ጸሎት ትልቅ ኃይል አለው ከፈጣሪ የሚያገናኝ እኔና አንተ እንደዚህ እንደምናወራበት መልኩ የምታወራበት ትልቁ መንገድ ጸሎትና ጸሎት ብቻ ነው ከአምላክ የሚያገናኝ። ጊዜ ሰጥተህ በጸሎት መካከል ደግሞ መካተት ያለባቸው ሊረሱ የማይገባቸው ነገሮች ደግሞ አሉ። ወደ እነሱ ጠለቅ ብለን ስንመጣ ብዙ አይነት ችግር ሊደርስብህ ይችላል። ብዙ አይነት የቆምክበትን ቦታ ላታጥ ትችላለህ፣ ላታስተውል ትችላለህ። አንዳንዴ መልካም ነገሮችን መስሉን ቀርካህን እንደገፍ ወይም ደግሞ ሸንበቆን እንደገፍ እንችላለን። ላያዛልቀን ይችላል፣ ተሰብሮ ልንወድቅ እንችላለን። አይደለም መውደቅ ሊቀነጥሰን ወይም ሊወጋን ይችላልና ስንጥር ቆዳ ውስጥ ከገባ ደግሞ ለማውጣት ትንሽ ይከብዳል ይመስለኛልና ለዚህ መልእክት የሚጸልይን ሰው መርታት ይከብዳል። የሚጸልይ ሰው ደግሞ ማን ነው የምትለኝ ከሆነ አምላኩን በመጀመሪያ ስለፈጠረው እዚህ ደረጃ ስላደረሰው ስለነሳው ነገር ስለሰጠው ስላቀረበለት ነገር ተመስገን የሚል ሰው የጸሎት ጅማሬ አምላክህ ወይም ነው እግዚአብሔር የምናመሰግነው ወይም ጸሎት የምናቀርብለት ስለሚገባው አይደለም፣ ስለሚያስፈልገው ነው። አምላክ ስለመሆኑ ብቻ ምስጋና ይገባል። ለዚህ ላደረሰን ምስጋና ይገባል አይደል? ጊዜ ሰጥተህ ደግሞ ታወራለህ። ወደ ዋናው ጸሎት ስንመለስ ባለህበት ቅድም እንደነገርኩ ሁኔታ ወይም በገጠመ ሲቹዌሽን እግዚአብሔርን ታወራለህ። ይህንን ነገር አድርግልኝ፣ ይህንን ነገር ህይወቴ ላይ አምጣልኝ፣ ጤና ስጠኝ፣ የእናቴን ጤና ጠብቅልኝ፣ የአባቴን እድሜ አርዝምልኝ። ጸሎት እንደ ግል ይለያያል። እንደ ሐሳብ እንደ ራሳችን ዛሬ ነው ጸልዬ የወጣው ጸሎት እናንተ ጸልዬ የወጣው በሰላም አስገብተህ በሰላም አስወጣኝ ሊሆን ይችላል። እኔ ደግሞ ካለብኝ ዕዳ አውጣኝ ሊሆን ይችላል። የራሳችን ጸሎት አለ። ግን ልንሰዋ የሚገባው መባ አለ ለእግዚአብሔር። ምንድነው? ተመስገን ስለሆነው ስላልሆነው ስለሚመጣውም ስለሚቀረውም ነገር እግዚአብሔር በልክ አይደለም የሚሰፋው፣ በልክም አይደለም የሚሰጠው። ተመስገን የምትለው ነገር ልትቀር አይገባም። ይሄ ለእግዚአብሔር የሚያስፈልገው ምግቡ ነው። ስለሚያስፈልገው ግን አይደለም፣ ስለሚገባው ነው። ዓለምን ስለፈጠረ ከዛም በኋላ እግዚአብሔርን ጓደኛ ወደ ማድረግ እንምጣ። ጸሎት ጥያቄም ነው ምስጋናም ነው። ሁለቱም ነው። የፈጣሪ መቅረቢያ መንገድ ነው። ጸሎት በራሱ ከፈጣሪ ጋር የምታወራበት ቋንቋ ነው። ጸሎት ምንድነው ብቻ ብለህ ከሆነ ጥያቄ ጸሎት ቋንቋ ነው። ከእግዚአብሔር ጋር የምታወራበት ወይም ከእግዚአብሔር ጋር ከፈጣሪ ጋር የሚያገናኝ ድልድይ ነው። ለምሳሌ በአንዳንድ ነገሮች የሆነ ነገር ወይም ስተው የሆነ ነገር አጋጥሞ ወይ እግዚአብሔር እላለህ። ከስንት ጉድ አወጣኸኝ አስበው አይደለም፣ ወደ ፈጣሪ ግን ያደረስከው መልእክት ነው። ይህቺም ጸሎት ናት። ጊዜ ሰጥተህ ፈጣሪህን ልታገኝ ፈጣሪህን ልታወራ የምትሰጣት ቦታ ግን በእግዚአብሔር ዘንድ ትቆጠራለች። ላንተ ሊጨንቅ ይችላል፣ ጊዜህን ሊበላብል ሊወስድብህ ይችላል። ነገር ግን አምነህበት ጸሎት ምን እንደሆነ እስክታውቀው ድረስ ሊመስልን የሚችለው አድርግልኝ ብቻ ነው። አንተ እናልከው ይህንን ነገር አምጣልኝ ነው፣ ይህንን ነገር ስጠኝ ነው፣ ይሄ ጎደለ ነው አይደለም። ጸሎት ትልቅ ኃይል አለው፣ እግዚአብሔር ዘንድ ይቆጠራል። ቅድም ለነገርኩ የሚጸልይን ሰው ማሸነፍ ይከብዳል ብያለሁ። የሚጸልይ ሰው ደግሞ ምንድነው ብለን አሁንም ደግሞ ከመጣን ከአምላኩ ጋር ቋንቋ ያለው ንግግር ያለው ሪሌትድ የሆነ ሰው ከፈጣሪው ጋር የሚገናኝ ሰው በከፋው በሐዘኑ በተደሰተም ባለበት አሁን ባለበትም ሰዓት ላይ ሮጦ ወደ እግዚአብሔር የሚሄድ ሰው ለእግዚአብሔር መልእክት ያቀርባል። እግዚአብሔርም ጸሎቱን ይሰማለታል። አልሰማም ብሎ ደግሞ ማያማርር ሰው መሆን አለበት። ጸሎቴን እግዚአብሔር አልተቀበለኝም፣ ይህን ነገር ብጸልይ እግዚአብሔር ጋር አልደረሰም ወይም ለገሌ ሰጠህ ለኔ ሰጠህ ነሳኸኝ የሚል አንደበት ያንተ መሆን አይገባም። እግዚአብሔር በልክ የሚሰፋ አምላክ ነው። የጠበበህን የሚያነሳልህ የሰፋህን በልክ የሚያጠብልህ
እግዚአብሔር ብቻ ነው። ስለሰጠኝም ስለነሳኝም ስላደረገልኝ ነገር ተመስገን ብለህ ነው ይሄን ቋንቋ ማወቅ ያለብህ። በጉብዝና ወራት ፈጣሪን አመስግን ነው አይደል? የትኛውም ቦታ ላይ ብትሆን እግዚአብሔርን መፍራት። ጥበብ የሚጀምረው እግዚአብሔርን ከመፍራት። እግዚአብሔርን አውቃለሁ እግዚአብሔርን ፈራለሁ ብሎ የሚናገር ሰው እግዚአብሔር ባልተገኘበት ወይም እግዚአብሔር በማይከብርበት ቦታ ተገኝቶ እግዚአብሔርን አውቃለሁ ማለት ከንቱ ውዳሴ ይሆናል አይደል? ስለዚህ ጸሎትን ከምንድነው መጀመሪያ ያለብኝ ማለት ካለሁበት ነገር ድሃ ልሆን እችላለሁ፣ ሀብታም ልሆን እችላለሁ፣ ባለጠጋም ልሆን እችላለሁ። መጽሐፍ ቅዱስ ሲናገር ጌታ ሆይ ሁለት ነገርን ካንተ ሻለሁ፣ ሳልሞትም አትከልክለኝ፣ ከንቱነትና ሐሰተኛነትን ከኔ ያርቃቸው፣ ድህነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝ እንጀራ አትከልክለኝ ይላል። ስለዚህ ምን ታደርጋለህ? ምንም ነገር ላይ ሊሆን ይችላል፣ የትኛውም ቦታ ላይ ሊሆን ይችላል። የመጀመሪያው ቀን ሊሆን የሚችለው እግዚአብሔርን ከመፍራት ነው። እግዚአብሔር የማይገኝበት ቦታ ባለመገኘት ነው። እግዚአብሔር እዚህ ጋር ስሙን ብጠራው ወይ ሙዚቃ ቤት ገብቼ ወይ የሆነ ቦታ ብቻ እግዚአብሔር ብል ይሄ ቦታው አይደለም ሊል ይችላል ሰው አይደለ? ግን እንደዛ ሳይሆን እግዚአብሔር የማይገኝበት ቦታ ላይ ስሙ ላይ ከብር የሚችልበት ቦታ ላይ ባለመገኘት ነው። እግዚአብሔር እንደተናገረው አትፍራ አይደል የሚለው። ስለዚህ የማልፈራው ምንድነው? መፍራት ያለብኝ እግዚአብሔር ብቻ ነው። ለነገ ክፋቱ ይበቃዋል። ስለዚህ ቀኔን ምንድነው ላደርግ የምችለው? ስራ ልወጣ እችላለሁ፣ የሆነ ቦታ ላይ ሄድ እችላለሁ፣ ምን ላደርግ እችላለሁ? ጎዳና ላይ ልተኛ እችላለሁ፣ መኝታ ቤት ልታደር ትችላለህ። ጸሎት ማለት ለፈጣሪ የምታደርሳት ትንሿ ምስጋና አይደለች? ከፈጣሪ ጋር የምትነጋገርበት መንገድ አይደለች? ካለሁበት ነገር ለእግዚአብሔር መልእክት አድርሾታለሁ። ምንድነው ብለህ ብትጠይቀኝ፣ ለምሳሌ ጸሎት እንደያንዳንዳችን ስለሚለያይ ሰላም አውለኝ የዕለት ጸሎቴ ሊሆን የሚችለው ከእግዚአብሔር ጋር የምገናኝባት ትንሿ ነገር ነው መሆን ያለባት። ግዴታ ብዙ ነገሮችን ማካተት አይደለም። እግዚአብሔር በሁኔታዎች አይለካም አይደለ? በሁኔታዎች አይለካንም። በዚህ ጉዳይ ብለን አይደለም እናነሳው። በየትኛውም ቦታ ቀኑን ሙሉ እግዚአብሔርን በመፍራት ኑር አይደል ይላል ቃሉ። ስለዚህ ጸሎት መጸለይ ካለብኝ ፈጣሪን ማውራት አለብኝ። የትኛውም አይነት ሁኔታ ውስጥ ሊሆን ይችላል፣ የትኛውም አይነት ውሽቅሽቅ ውስጥ፣ የትኛውም አይነት ጉራንጉር ውስጥ ሊሆን ይችላል። እንዴት ልጀምር ጸሎቴን? አባታችን ነው ብዬ መውጣት እችላለሁ ከቤቴ። የሚገጥመኝ ፈተናዎች ቀንስልኝ ማለት እችላለሁ። ጸሎት ራሱ ጸሎትን ይወልዳል። አንተ መውራት ባለበት ሰዓት ላይ አንዳንድ ጊዜ እንባም ጸሎት ነው። ቃላት አጥሮ የሆነ ነገርን መናገር ፈልገህ እንባ ተናንቆ እግዚአብሔር ግን የልብን ይቆጥርልሃል። አላዳመጠኝም ማለት አይገባም። እኔ ዛሬ እግዚአብሔርን ማውራት አለብኝ የሚል ነገር ይሰማናል አይደል? አይ ዛሬ እኮ መጸለይ አለብኝ። ግን ውስጥ ሰላም የማይሰማ ስሜት የለም? ጸልየህ ስትወጣና ጸልየህ ሳትወጣ ስትቀር የሚሰማ ስሜት አንድ አይደለም። ግን ጸሎት በራሱ ምንድነው ካልን ወደ ፈጣሪ የሚያገናኘን ትልቁ ድልድይ ነው ብዬ የለ። ስለዚህ አንደበትህ እንደተገራለህ፣ አንደበት እንደሚታዘዝልህ ሁሉ እስትንፋስ ያለው እግዚአብሔርን ያመስግን ስለሚል ለፈጣሪ መልእክትን ማቅረብ ነው። እግዚአብሔር የሚሰማ አምላክ ነው። በሁኔታዎች ውስጥ የማይለካ ነው። በዚህ ገጥመሃል ይሄን ጸሎት አልሰማም የሚል አይደለም። ያቀረብነውን ጸሎት እግዚአብሔር ይቀበለናል። አልተቀበለንም ማለት እግዚአብሔር አይሰማም ማለት አይደለም። ዛሬ የሰጠን ነገር ወይም ዛሬ በህይወታችን ቢያመጣልን ይሄ ነገር መጥፊያችንም ሊሆን ይችላል። የሆነ ነገር ደግሞ ቢከለክለን ይሄን ነገር ዛሬ ቢሰጠኝ ነገ ላልገኝ ይችላል። እዚህ ቦታ ላይ ፊት ለፊትህ ላልገኝ ይችላል። እኔ ለምሳሌ እግዚአብሔርን ሁሉ ጊዜ ለምን አመሰግናለሁ ምን ብዬ ጠይቀዋለሁ መሰለህ? እግዚአብሔር ባለማስተዋል የጸለይኩትን ጸሎት ስላልተቀበልከኝ ክብር ተመስገን እላለሁ። ወጣትነት መልሶኝ ስጠኝ ብዬ ከለከልከኝ ነገሮች፣ አሁን አስፈላጊ ነው ብዬ ተሟገትኩ ነገሮች ስለከለከልከኝ ተመስገን ነው የዛሬ ጸሎቴ። ዛሬ ላይ ስሙን ከሚወድሱት መካከል ላልገኝ ይችል ነበር። በዚህ ቦታ ላይ ላልከብር ይችል ነበር። በቤተ መቅደሱ ለመንበርከክ ላልገኝ ወይም ያንን ማዕረግ ላላገኝ ይችል ነበር። አድርገኝ ብዬ ያሰብኩት ነገሮች ስለከለከልከኝ ተመስገን፣ ስለሰጠኝም ነገር ተመስገን። ይህ ነው የኔ ጸሎት ሊሆን የሚችለው። ልክ እንዳልኩ አንተም በሁኔታዎች ውስጥ ደግሞ ራስን አትለካም። ባለህበት ነገር ላይ ለፈጣሪ ጸሎት ታቀርባለህ ወይም ጥያቄ ታቀርባለህ። ዛሬ እንደዚህ አድርግልኝ ትላለህ። ግን ምላሽ ለመጠበቅ ብቻ አይደለም፣ ለፈጣሪ ማውራት ስላለብህ፣ ፈጣሪን ማግኘትና ማነጋገር ስላለብህ ብቻ ጸሎትን ከራስ ጀምረው። አንደበት እንደተገራለህ አባታችን ነው ብለህ ልትጀምር ትችላለህ። አንደበት እንደሚታዘዝልህ ጌታ ሆይ ሁለት ነገርን ካንተ ሻለው ብሏል አይደለም? ስለዚህ የሆነ ነገር ብትሰጠኝ እምጠፋበት እንዳይሆን፣ የሆነ ነገር ብትከለክለኝ ደግሞ እማማረር ነገር እንዳይሆን ብለህ እግዚአብሔርን አመስግነህ መኖር።